የስልካችንን ዊንዶ አኒሜሽን ወይንም ደግሞ ትራንዚሽን አኒሜሽን ስኬልን ከፍ ባደረግነው ቁጥር የስልካችን ፍጥነት እየቀነሰና የስልካችን ፍጥነት በጣም ስሎ እየሆነ ይሄዳል። በተቃራኒው ደግሞ ዊንዶ አኒሜሽን ወይንም ደግሞ ትራንዚሽን አኒሜሽን ስኬሉን ዝቅ ባደረግነው ቁጥር የስልካችን ፍጥነት በጣም እየጨመረ ስልካችን በጣም ፈጣን ይሆናል ማለት ነው። ስልካችን ያለምንም መስታክና መጠቀም የምንፈልገውን ነገር በፍጥነት እንድንጠቀም ሊረዳን ይችላል። የምንጠቀመውን አንድሮይድ ስልካችንን ካለበት በሁለት እጥፍ ፈጣን እንዲሆን ማድረግ እንችላለን። ስልካችን ፈጣን መሆኑ የስልካችንን ሙቀት ግለት ይቀንሳል፣ እንዲሁም ደግሞ ባትሪያችንን ሴቭ እንድናደርግ ይረዳናል። ስልካችን ድብቁ ሴቲንግ እየተባለ የሚጠራው በውስጡ ብዙ ሴቲንግ የያዘ በመሆኑ ብዙ ነገሮችን ልንጠቀምበት እንችላለን። ያንንም የምናገኘው በስልካችን ሴቲንግ ውስጥ ነው። ወደ ስልካችን ዋናው ሴቲንግ በመምጣት ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ከመጣን በኋላ ወርታች በመውረድ መጨረሻ ላይ ዴቨሎፐር ኦፕሽን የምትለዋን እችኛቷን ሴቲንግ ድብቁ ሴቲንግ እየተባለ ነው የሚጠራው። ምናልባት የሌሎቻችሁ ዴቨሎፐር ኦፕሽን ካለለው ዴቨሎፐር ኦፕሽን ስልካችሁ ላይ ካለለ አባውት ፎን የሚለው ውስጥ በመግባት ይሄኛውን አባውት ዲቫይስ ወይንም ደግሞ አባውት ፎን የሚለው ላይ በመግባት አባውት ፎን አባውት ዲቫይስ ብሎ ካለ እሱም ሊሆን ይችላል። አባውት ፎን ወይንም አባውት ዲቫይስ የሚለውን አንድ ጊዜ በመጫን እንገባለን። ዴቨሎፐር ኦፕሽን ስልካችሁ ላይ ካለለ ማለት ነው። የኛው ድብቁ ሴቲንግ የሚባለው ዴቨሎፐር ኦፕሽን በስልካችሁ ላይ ካለለ አባውት ፎን ውስጥ በመግባት ሶፍትዌር ኢንፎርሜሽን የሚለውን እዚህ ጋር እናገኛለን። ሶፍትዌር ኢንፎርሜሽንን አንድ ጊዜ በመጫን እንገባለን። ሶፍትዌር ኢንፎርሜሽን ስር ከመጣን በኋላ ቢልድ ነምበር የሚለውን ወርታች በመውረድ እናገኛለን። እዚህ ጋር ቢልድ ነምበርን 7 ጊዜ እነካዋለን። 7 ጊዜ ጠቅ በማድረግ 7 ጊዜ እነካዋለን። 7 ጊዜ ይሄንን ቢልድ ነምበርን ከነካን በኋላ ከዚህ ወደ ኋላ እንመለሳለን። ሴቲንግ ውስጥ እንገባለን። ዴቨሎፐር ኦፕሽን ቅድም ስልካችሁ ላይ ካለለ አሁን እዚህ ጋር ተቀምጦ እናገኘዋለን። መጨረሻ ላይ ዴቨሎፐር ኦፕሽንን አንድ ጊዜ በመንካት እንገባለን። ዴቨሎፐር ኦፕሽን ስር ከመጣን በኋላ ወርታች በመውረድ እነዚህን ሴቲንጎች እስክናገኝ ድረስ ዊንዶ አኒሜሽን ስኬል እና ትራንዚሽን አኒሜሽን ስኬል እንዲሁም ደግሞ ሶስተኛ ላይ አኒማተር ዱሬሽን ስኬል እነዚህ ሶስቱን እናገኛለን። ዊንዶ አኒሜሽን ስኬልን አንድ ጊዜ በመነካበት ሰዓት እነዚህ አማራጮችን ይሰጡናል። ከትንሽ ወደ ትልቅ በሄድን ቁጥር የስልካችንን ፍጥነት በምን ያክል ጊዜ ውስጥ እንዲሆን የሚወስን ነው። ስለዚህ ወደ ትንሹ እንሄዳለን። ወደ ትንሹ በመሄድ አኒሜሽን ስኬል 0.5 አኒሜሽን ስኬል 0.5 የሚለው ላይ እናደርገዋለን። እንዲሁም ደግሞ ትራንዚሽን አኒሜሽን ስኬል ላይ በመምጣት አኒሜሽን ስኬል 0.5 የሚለው ላይ እናደርገዋለን። አሁንም ወደ ሶስተኛ በመምጣት አኒማተር ዱሬሽን ስኬል ላይ በመምጣት ሁሉም 0.5 ላይ እናደርገዋለን። እነዚህን ሶስቱን ሴቲንጎች ወደ 0.5 ካወረድን በኋላ ወርታች በመምጣት አሁንም ባክግራውንድ ፕሮሰሲንግ ሊሚት የሚለውን እንፈልጋለን። ባክግራውንድ ፕሮሰስ ሊሚትን እዚህ ጋር እናገኛለን። አንድ ጊዜ እናከዋለን። አሁንም ባክግራውንድ ፕሮሰስ ሊሚት ስር ብዙ ምርጫዎች አሉ። ከነዚህ ብዙ ምርጫዎች አብዛኛዎቻችን ስታንዳርድ ሊሚት ላይ ነው የተቀመጠው። ስታንዳርድ ሊሚት ላይ ያለውን በማንሳት ወርታች እናወርደዋለን። አትሞስት ቱ ፕሮሰስ የሚለው ላይ እናደርጋለን። አትሞስት ቱ ፕሮሰስ የሚለው ላይ እናደርጋለን። ከስታንዳርድ ላይ አንስተን አትሞስት ቱ ፕሮሰስ የሚለው ላይ በማድረግ አሁንም ወደ ኋላ እንመለሳለን። ከዴቨሎፐር ኦፕሽን ውስጥ በመውጣት ወደ ዋናው ሴቲንግ እንሄዳለን። ወደ ዋናው ሴቲንግ በመምጣት ዲቫይስ ኬር የሚለውን እንፈልጋለን። እዚሁ ሴቲንግ ስር በመምጣት ዲቫይስ ኬር የሚለውን እንፈልጋለን። ዲቫይስ ኬር እዚህ ጋር እናገኛለን።
ዲቫይስ ኬርን በመጫን ወደፊት ስንመጣ ወርታች በመምጣት ሚሞሪ የሚለውን እዚች ጋር እናገኛለን። ሚሞሪ የምትለዋን አንድ ጊዜ እንጫናለን። ክሊር ናው የምትለዋን እንጫናለን። ክሊር ናው የምትለዋን አንድ ጊዜ እንጫናታለን። ክሊር ናው የሚለውን በመጫን ክሊር እናደርገዋለን። አሁንም ዲቫይስ ኬር ስር ሆነን ስቶሬጅ የሚለውን እዚች ጋር እናገኛለን። ስቶሬጅ የሚለውን በምንነካበት ሰዓት ማኔጅ ስቶሬጅ ስር በመምጣት ከዛ ውስጥ ማጽዳት የምንፈልጋቸው ነገሮች እዚህ ኢሜጅ አለ፣ ቪዲዮ፣ አውዲዮ ፋይል እና ሌሎች ፋይሎች ኢንስቶሌሽን ፋይልስ የሚሉ አሉ። ሻውሞ በማድረግም ከፈለጋችሁ ዱፕሊኬት ፋይል የሚሉ እዚህን ዱፕሊኬት ፋይሎችን ምናምን በማጽዳት ስልካችሁን ከበፊቱ የተሻለ በፊት ከነበረው በሁለት እጥፍ ስልካችሁ በጣም ፈጣን ይሆናል። ስልካችንን ባትሪ ሴቭ እናደርጋለን። የስልካችንን ግለት እናቆማለን። እንዲሁም ደግሞ የስልካችን በፊት ከነበረው በሁለት እጥፍ ፈጣን ይሆናል ማለት። ቪዲዮውን ከወደዳችሁት ላይክ፣ ሼር አድርጉ። በሚቀጥለው ቪዲዮ እስክንገናኝ ድረስ በያላችሁበት መልካም ጊዜ ይሁንላችሁ።